አብዛኛው ተማሪ የማጥናት ችግር የለበትም። ጠዋትም ከሰዓትም ማታም ሌሊትም የማጥናት አቅም አለው። ለ1 ሰዓት ሊሆን ይችላል፣ ለ2 ሰዓት፣ ለ4 ሰዓት ወይም ለ6 ሰዓት የማጥናት አቅም አለው። ነገር ግን እንዲህ ለፍቶ ያጠናውን ነገር ከ2 ቀን በላይ አያስታውሰው ወይም ከ1 ሳምንት በኋላ ከ1 ወር በኋላ ቢጠየቅ ያንን ነገር የማስታወስ አቅሙ በጣም ዝቅተኛ ነው። ዛሬ ግን ያጠናችሁትን ነገር በቀላሉ የምታስታውሱባቸውን ወይም እንድታስታውሱ የሚረዷችሁን 7 ነገሮች ይዤላችሁ መጥቻለሁ። ስለዚህ እስከ መጨረሻው ድረስ ተከታተሉኝ። የመጀመሪያው ፌይንማን ቴክኒክ ተብሎ ይጠራል፣ ወይም ያጠናነውን ነገር ለሌላ ሰው ማስተማር ማለት ነው። ይህ ማለት ካጠናን በኋላ ያጠናነው ነገር እኛን እንደገባን የምናውቀው ለሌላ ሰው ማስረዳት ስንችል ነው። ያጠናነውን ነገር ለሌላ ሰው በደንብ ካስረዳን በጣም ይዘነዋል ወይም በጣም ገብቶናል ማለት ነው። ምንድነው ያስተማረ ይማራል ይባላል። ምንድነው በምናስተምርበት ጊዜ ወይም ለሌላ ሰው በምናስረዳበት ጊዜ እኛ ያልገቡን ክፍተቶችን ከዛ ላይ መለየት እንችላለን። እነዛ ጉድለቶቻችን እንደገና ወደ ኋላ ተመልሰን የመከለስ የማንበብ እድሉን እንፈጥራለን። ስለዚህ እናንተም ካጠናችሁ በኋላ ለጓደኛችሁ፣ ለቤተሰባችሁ ወይም በአካባቢያችሁ ላለ ሰው ወይም ለሚቀርባችሁ ሰው ያጠናችሁትን ነገር ማስረዳት ወይም ማስተማር መቻል አለባችሁ። ሁለተኛው መከለስ። አንዳንድ ተማሪ ዛሬ አጥንቶ ቁጭ ይላል ማለት ነው። ከወር በኋላ ወይም ከ1 ሰዓት በኋላ ግን አስታውስ ቢባል የማስታወስ አቅሙ በጣም ዝቅተኛ ነው። አእምሮአችን በደንብ እንዲይዘውና የማስታወስ አቅሙ ከፍተኛ እንዲሆን አንድን ነገር ተደጋጋሚ ማጥናት ወይም መከለስ ይኖርብናል። ዛሬ ካጠና ነው ከ2 ቀን በኋላ እንደገና ማጥናት፣ ከሳምንት በኋላ፣ ከ1 ወር በኋላ ወይም ከዓመታት በኋላ መከለስ ይጠበቅብናል። ይህን ካደረግን ያጠናነውን ነገር በቀላሉ የማስታወስ አቅማችን በጣም ከፍተኛ ነው ማለት ነው። አብዛኛው ሰው ይሸመድዳል። የተሸመደደ ነገር ደግሞ ከ1 ቀን ወይም ከ2 ቀን በላይ አይሄድም ማለት ነው። ስለዚህ ከመሸምደድ ይልቅ መረዳት ላይ ማተኮር አለባችሁ። ሶስተኛው የምናነበውን ነገር ወደ ምስል ወይም ወደ ምልክት መቀየር አለብን ማለት ነው። የምናነበውን ነገር ወይም ከምናነበው ነገር ጋር ተያያዥ የሆኑ ምስሎችን በአእምሮአችን መፍጠር ይኖርብናል ማለት ነው። ምንድነው የምናነበው ነገር በጣም ብዙ ሊሆን ይችላል። ያንን የበዛ ነገር ግን በቀላሉ ለማስታወስ ወደ ፒክቸር መቀየር ወይም ወደ ስዕል መቀየር አለብን ማለት ነው። ከዛ በተጨማሪ ረዥም ቃላቶች ከሆኑ በቀላሉ ላንይዛቸው ስለምንችል የመጀመሪያ ፊደላቸውን አሳጥረን በመያዝ ማስታወስ እንችላለን ማለት ነው። ስለዚህ ያጠናነው ነገር ከስዕሉ ጋር በማገናኘት በቀላሉ ማስታወስ እንችላለን ማለት ነው። አራተኛው ንቁ ተሳትፎ ማድረግ ወይም አክቲቭ ሪኮል ምንድነው? መጽሐፉን ደጋግሞ 10 ጊዜ ወይም 20 ጊዜ ደጋግሞ ማንበብ ምንም ብቻውን በቂ አይደለም ማለት። ምንድን ማድረግ አለብን? መጽሐፉን ካነበብነው በኋላ ወደ ጎን አስቀምጠን ምን ተረዳው ብለን ያንን ነገር ዲፋይን ማድረግ መግለጽ መቻል ይኖርብናል ማለት ነው። ስለዚህ ራሳችንን መጠየቅ ይኖርብናል። ራሳችን ለፈጠርነው ጥያቄ ደግሞ ራሳችን መመለስ ከቻልን በደንብ ገብቶናል ማለት ነው። ስለዚህ ከሆነ ጊዜ በኋላ ይሄንን ነገር በቀላሉ ማስታወስ እንችላለን ማለት ነው። 5ኛው የሚረብሹን ነገሮች ካጠገባችን ማስወገድ ይኖርብናል። የምናጠናበት ቦታ ምቹ መሆን አለበት። በተቻለ አቅም ጸጥ ያለ ቢሆን ጥሩ ነው። ስለዚህ
ስልክ፣ ቴሌቪዥን ወይም ሌሎች ድምጾች ካሉ እነሱን መጀመሪያም ማስወገድ አሉብን። ምክንያቱም እነዚህ ነገሮች ይረብሻሉ፣ አእምሯችንን አቴንሽኑን ወይም ትኩረቱን ይስባሉ ማለት ነው። ከማንበብ ይልቅ እነዛን ነገሮች የመስማት የማዳመጥ ነገር ሊኖር ይችላል። እነዚህን ማስወገድ ይጠበቅብናል። 6ኛው በቂ እንቅልፍና ውሃ ያስፈልጋል። አእምሯችን እረፍት ይጠይቃል ማለት ነው። ውሃ ጉልበት ይሆነናል ማለት ነው። እንዳንዝል ያደርገናል ወይም ኢነርጂ ይሰጠናል ማለት ነው። በቂ እረፍት እና ኢነርጂ ካገኘ አእምሯችን አንድን ነገር በቀላሉ የመያዝ አቅሙ በጣም ከፍተኛ ነው። በምታነቡበት ጊዜ ውሃ መጠጣት መልመድ አለባችሁ። ውሃ አይደለም ለጥናት፣ ለእያንዳንዱ የቀን አክቲቪቲዎቻችን ወይም ተግባሮቻችን በጣም አስፈላጊ ነገር ነው። ብዙ በሽታዎችን የመቋቋም አቅም ያለው ነው ማለት ነው። 7ኛ ፖሞዶሮ ቴክኒክ ይባላል ማለት ነው። ፖሞዶሮ ቴክኒክ ይሄ ደግሞ ምንድነው? አጠናናችን አሰልች ማድረግ የለብንም። አንዳንዱ ተማሪ ምንም እረፍት ሳያደርግ ለ1 ሰዓት፣ አንዳንዱ ደግሞ ለ2 ሰዓት፣ አንዳንዱ ደግሞ ለ6 ሰዓት የሚያጠና ተማሪ አለ ማለት ነው። ይህ ግን ምንድነው? ያጠና ይመስለዋል ነው እንጂ አእምሮ እረፍት ስለማያገኝ ያጠናውን ነገር የመያዝ አቅሙ በጣም ዝቅተኛ ነው። ካጠና በኋላ ለማስታወስ እንኳን በጣም ይቸገራል ማለት ነው። አድካሚና አሰልች መሆን የለበትም። ስለዚህ ምን እናደርጋለን? 25 ደቂቃ በደንብ ትኩረት ሰጥተን ካነበብን በኋላ 5 ደቂቃ እረፍት ማድረግ አለብን። ከዚህ በኋላ ደግሞ 25 ካነበብን በኋላ እንደገና 5 ደቂቃ እረፍት ማድረግ አለብን ማለት ነው። ጥናት ማለት ለረጅም ጊዜ መጽሐፍ ይዞ ለረጅም ሰዓት ተቀምጦ ማንበብ ሳይሆን ትኩረት ተሰጥቶ መረዳት መቻል ማለት ነው። ስለዚህ ከዚህ በኋላ መሸምደድ የለባችሁም። የምታጠኑትን ነገሮች በደንብ መረዳት አለባችሁ። መሸምደድ ጠቃሚ አይደለም። መሸምደድ ፈተና ለመስራት ሊጠቅማችሁ ይችላል፣ ነገር ግን ሩቅ አያራምዳችሁ። የእውቀት ሰው ሁኑ። አመሰግናለሁ። ቪዲዮ ከተመቻችሁ ላይክ፣ ሳብስክራይብ፣ ሼር እንዲሁም የተሰማችሁን አስተያየት ኮሜንት ላይ መጻፍ ትችላላችሁ። ቸር ሰንብቱ።